ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሰማል ድምፄ እንደሚሰማ ቼክ አድርጉልኝ። እግዚአብሔርን እጅግ አድርገን ስለዚህ ጊዜና ሰዓት እናመሰግነዋለን። የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ይመስገን። ኦኬ፣ እግዚአብሔር ይመስገን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔርን እጅግ አድርገን እናመሰግናለን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ጌታን እጅግ አድርገን ቅዱሳን እናመሰግናለን። በዚህ ሰዓት ድምፄን እየሰማችሁ ያላችሁ በሙሉ የጌታ የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬም በእናንተ ፊት ያለሁት የእግዚአብሔርን ቃል ይዤላችሁ ልመጣ ነው። ሁላችን እንጸልይና የእግዚአብሔርን ቃል እንሰማለን፣ እንጸልያለን ማለት ነው። ክብር ለእግዚአብሔር ይሁን። እንጸልይ ሁላችን። አባታችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አንተን እንባርካለን። ስምህ ከዘላለም እስከ ለዘላለም የተባረከ ይሁን። እግዚአብሔር ሆይ በዚህ ሰዓት ቃልህን እንድታስተምረን፣ እንድትመክረን፣ እንድትናገረን፣ በመካከላችን በታላቅ ኃይል እንድትመላለስ በኢየሱስ ክርስቶስ ስም እጸልያለሁ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ያንተ መንፈስ በዚህ ሚዲያ ውስጥ አልፎ በማንኛውም ሁኔታ ውስጥ ላለ ሰው እግዚአብሔር አስደናቂ ምሕረትና ቸርነት እንድታደርግ ጸለይኩ በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ቅዱሳን እግዚአብሔርን እጅግ አድርገን እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይመስገን። እንደ እግዚአብሔር ያለ ማንም የለም። የአምላካችን ስም የተባረከ ይሁን። ኢየሱስ ያድናል። እግዚአብሔር የተመሰገነ ይሁን። ከመጽሐፍ ቅዱሳችን አንድ ቦታ አነብና ያንን ቃል ካየን በኋላ በጋራ እንጸልያለን። ትንቢተ ኢሳይያስ ምዕራፍ 51 ላይ ኢየሱስ ጌታ ነው። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 1 ላይ እና ቁጥር 2 ላይ እንደዚህ የሚል የእግዚአብሔር ቃል እናገኛለን። የእግዚአብሔር ስም የተባረከ ይሁን። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበት ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል የእግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄ አስደናቂ የእግዚአብሔር ቃል ነው። እግዚአብሔር ይመስገን። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደ እግዚአብሔር ያለ ማንም የለም። ቅዱሳን አሁን ያነበብኩላችሁ ምንድን ነው የሚለው? ሁለት ሐሳቦች አሉ። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ ይላል የእግዚአብሔር ቃል። መልእክቱ ለሁሉም ሰው አይደለም፣ ለሁሉም ሰው አይደለም። እነኚህ ሁለት ነገሮች እኔን ይመለከተኛል ለምትሉ ሰዎች አንደኛ ምንድነው? ጽድቅን የምትከተሉ እንደገና ደግሞ እግዚአብሔርን የምትሹ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ማናችንም ዳግመኛ የተወለድን ክርስቲያኖች የእግዚአብሔር ልጆች የሆንን ሁላችን በዚህ ምድር ላይ ስንኖር እነኚህን ሁለት ነገሮች እንድናደርግ ግድ ይለናል። ምንድናቸው እነዚህ ሁለት ነገሮች ካላችሁ? ጽድቅን መከተል። ለዚህ ነው አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ ሁሉ ይጨመርላችኋል የሚለው የእግዚአብሔር ቃል። አያችሁ፣ እዚህም ቦታ ምንድን ነው ብለው? ጽድቅን የምትከተሉ። ኢየሱስ ክርስቶስ ጌታ ነው። አላውቅም ስንቶቻችን ጽድቅን እየተከተልን እንዳለን። ጽድቅን እየተከተልን ምንድን ነው የምንከተለው? አሁን በዚህ ዘመን ምንድን ነው የምንከተለው? የምትከተሉትን ታውቃላችሁ?
የምትከተሉትን ታውቃላችሁ። አንዳንዶቻችን ጽድቅን ሳይሆን ጽድቅን ያልሆነ ነገር፣ ምድራዊ የሆነ ነገር፣ ዛሬ ታይቶ ነገ የሚጠፋ ነገር፣ ለዛሬ ብቻ የሚሆን ለዕለት ብቻ የሚሆን ዘላቂ የሌለው ከእግዚአብሔር ጋር የማያስታርቅ ከእግዚአብሔር ጋር የማይስማማ እግዚአብሔር የማይወደው እግዚአብሔር የማይፈልገውን የምንከተል ይሄ መልእክት ለኛ አይደለም። አያችሁ፣ እግዚአብሔር ምንድን ነው የሚለው? ጽድቅን የምትከተሉ ዛሬ በጌታ በኢየሱስ ስም ጽድቅን መከተል ይሁንልን። በቃ ጽድቅን መከተል ይሁንልን። ይሄ መልእክት ጽድቅን ለሚከተሉ ሰዎች ነው። ጽድቅን መከተል ይሁንልን። እግዚአብሔርን መከተል ይሁንልን። በቃ ህልውናውን መከተል ይሁንልን። ክብሩን መከተል ይሁንልን። ቃሉን መንፈሱን መከተል ይሁንልን። እናንተ ጽድቅን የምትከተሉ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የተመሰገነው። እንደገና ደግሞ እግዚአብሔርንም የምትሹ ምን አይነት ጠንካራ መልእክት ነው! በእውነት በመንፈስ ሆነ አሁን ውስጣችን የሚሻው ምንድን ነው? ልባችሁ የሚሻው ምንድን ነው? አሁን የውስጥ ጥማታችን ምንድን ነው? ረሃባችን ምንድን ነው? የምንሻው እግዚአብሔር ከሆነ መልእክቱ የናንተ ነው። እግዚአብሔርን የምትሹ ሲነጋ እግዚአብሔርን የምትጠሙ ሲመሽ እግዚአብሔርን የምትጠሙ በቀትር እግዚአብሔርን በሌሊት እግዚአብሔርን የምትጠሙ ነፍሳችሁ ውስጥ እግዚአብሔርን መሻት ያለባችሁ ሰዎች፣ እግዚአብሔርን የሚሻ ሕይወት ያላችሁ ሰዎች መልእክቱ ለእናንተ ነው። ጽድቅን የምትከተሉ እግዚአብሔርን የምትሹ አለና ጽድቅን ሲከተል እግዚአብሔርን ሲሻ ስለነበረው አንድ በአባቶቻችን ዘመን ስለነበረ ስለ አብርሃም ይናገራል። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ማን ነው እሱ? ወደ አባታችሁ ወደ አብርሃም ይላል ኢየሱስ ክርስቶስ ጌታ። ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። አያችሁ፣ አብርሃምና ሳራ በነበሩበት ዘመን ጽድቅን የሚከተሉና እግዚአብሔርን የሚሹ ሰዎች ነበሩ። አይገርማችሁ? ጽድቅን የሚከተል እግዚአብሔርን የሚሻ ሰው አብርሃም ነበር። ስለዚህ አሁን በዚህ ዘመን ላለነው ደግሞ ጽድቅን የምትከተሉ እግዚአብሔርን የምትሹ ሰዎች አንድ ነገር ልንገራችሁ። ትላንትና እንደናንተ ጽድቅን ሲከተል የነበረ እግዚአብሔርን ሲሻ የነበረው ስለ አብርሃም አንድ ነገር ልንገራችኋል። ጽድቅን መከተል መጎዳት አይደለም። እግዚአብሔርን መሻት መክሰር አይደለም። በየትኛውም በህይወት ዘመናችሁ እግዚአብሔርን ተከትላችሁ ጽድቅን ተከትላችሁ እግዚአብሔርን ፈልጋችሁ የእግዚአብሔርን መንገድ ፈልጋችሁ ከእግዚአብሔር ጋር መኖር ፈልጋችሁ መክሰር የለም፣ መዋረድ የለም፣ መሸማቀቅ የለም፣ አንገት መድፋት የለም። አብርሃም ጽድቅን ይከተል እግዚአብሔርንም የሚሻ የነበረ ሰው፣ ከሀገሩ ከዘመዶቹ ከአባቱ ቤት ከእግዚአብሔር ለሰማው ድምፅ ታዞ የወጣ ሰው፣ መስዋዕትን በአምላኩ በእግዚአብሔር ፊት ያቀርብ የነበረ ሰው፣ አንድ ልጁን በስንት ጸሎት ያገኘውን አንድ ልጁን እንኳን ለመሰዋት እምቢ ያላለው ሰው አብርሃም ኢየሱስ ክርስቶስ ጌታ ነው። ይህንን ሰው ተመልከቱ። ምን ሆነ ይሄ ሰው? እስቲ እናንብበው። እንደዚህ ይላል። እግዚአብሔር የተመሰገነ ይሁን። አንድ ብቻውን በሆነ ጊዜ ጠራሁት። አያቸው፣ አንድ ብቻውን በሆነ ጊዜ ጠራሁት። እንደገና ምንድን ነው የሚለው መሰላችሁ? ባረኩትም አበዛሁትም ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ምን አደረገ? አንድ ብቻውን በሆነ ጊዜ ጠራሁት። አንድ ብቻውን። አብርሃም ከሀገሩ ከዘመዶቹ ከአባቱ ቤት ተለይቶ ሲወጣ ብቻውን ይወጡ። አንድ ብቻውን በሆነ ጊዜ ጠራሁት። ከዛስ ኢየሱስ ክርስቶስ ጌታ ነው። ባረኩት፣ ከዛስ አበዛሁት ይላል። የእግዚአብሔር አሰራር ቅዱሳን እንደዚህ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር አሰራር እንደዚህ ነው። አንድ ብቻዬን የምትሉ ሰዎች፣ ሰው የለኝም የምትሉ ሰዎች፣ ማንም አይረዳኝም የምትሉ ሰዎች፣ የኔ ነገር ሰው አይገባውም የምትሉ ሰዎች፣ ሰዎች እኔን በቃ አንደርስታንድ አያረጉኝም የምትሉ ሰዎች ምን ችግር አለ? አንድ ብቻህን ሆነ የሚረዳህ፣ አንድ ብቻህን ሆኖ የውስጥህ የሚገባው፣
አንድ ብቻህን ሆነ ሳትናገር ልትናገር የምታስበውን የሚረዳልህ፣ አንድ ብቻህን ሆነ የሚባርክ፣ አንድ ብቻህን ሆነ የሚያበዛ፣ አንድ ብቻህን ብትሆንም የሚጠራህ አምላክ አለ። እግዚአብሔር የብዙዎች ብቻ አይደለም፣ የብቸኞችም አምላክ ነው። የብዙዎች ብቻ አይደለም እግዚአብሔር፣ የብቸኞችም የአንድ ሰውም አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ያ 38 ዓመት ሙሉ ሽባ የነበረው ሰው እዛ የውሃ መታጠቢያው ጋር በተቀመጠ ጊዜ ያመጡት ሰዎች ይኖራሉ። በወቅቱ ገንዘብ ሊኖረው ይችላል። ቀጥሮ የሚያሰራው ሰራተኛ ይኖራል። ዘመዶች ሊኖሩት ይችላሉ። ገንዘቡ አለቀ። የያዘው ሲያልቅ እዛ ፈውስ ያለበት ቦታ ብቻውን ቀረ። ብቻውን የቀረው ውሃ ውስጥ እኮ ተሸክሞ አንዴ ዘሎ በቃ ፈጥኖ የሚያስገባው ቢኖር ይድን ነበር። ሰው ስለሌለው ግን ብቻውን ቀረ። ምን ያህል ዓመት እዛ ቦታ እንደቆየ ባናውቅም 38 ዓመት ሙሉ ሽባ የነበረ ሰው እንደሆነ እናውቅ። ለዚህ ሰው ጌታ መጣለት። ብቻዬን ነኝ እያላችሁ ያላችሁ ሰዎች እንዳላችሁ መንፈሴ ይረዳል። እግዚአብሔር የብቸኞችም አምላክ ነው። የብቸኞች አምላክ ነው። ሰው ለሌላቸው እሱ አምላክ ነው፣ ወዳጅ ነው። ወዳጅ ለሌላቸው እሱ ወዳጅ ነው። የሚረዳቸው የሚረዳቸው ለሌላቸው እግዚአብሔር ረዳት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር ምን አለ? አንድ ብቻውን ባለ ጊዜ ጠራሁት። ኢየሱስ ክርስቶስ ጌታ ነው። ከዛስ ባረኩት፣ ከዛስ አበዛሁት ይላል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር መንገድ ምን እንደሆነ ላሳያችሁ ነው ቅዱሳን። እግዚአብሔር መጀመሪያ ይጠራናል። ከምንድን ነው የሚጠራን? ከየትኛውም ቦታ ይጠራናል። አብርሃም የነበረበት ቤት አባቱ፣ ቤተሰቦቹ፣ ዘሮቹ ጣዖትን የሚያመልኩ ኢያሱ ምዕራፍ 24 ቁጥር 2 ላይ ታገኛላችሁ። ጣዖትን የሚያመልኩ ሌሎችን አማልክት የሚያመልክ ቤተሰብ ነበረው አብርሃም። የአብርሃም አባት ታራ ጣዖትን ያመልክ ነበር። እግዚአብሔር ጣዖት ከሚመለክበት ቤት አብርሃምን ጠራ። ከሚጠነቆልበት ቤት፣ ከሚመተትበት ቤት፣ ክፉ መንፈስ ከነገሰበት ቤት ጠራሁታል። ብቻውን ጠራሁታል። ብዙዎቻችን ከእንዲህ አይነት ቦታ ነው የተጠራን። እግዚአብሔር የጠራን ከልባሌ ዓለማዊነት ከሞላበት፣ ስጋዊነት ከሞላበት፣ ዘረኝነት ከሞላበት፣ ትምክት ከሞላበት ከሃይማኖት እስራት ከዛ ውስጥ ነው ጌታ የጠራን። እግዚአብሔር መጀመሪያ ምን ያደርጋል ካላችሁ ይጠራል። እርግጠኛ ነን እዚህ ቤት ውስጥ ያለን በሙሉ ተጠርተናል። እግዚአብሔር ጠርቶሻል እህቴ፣ እግዚአብሔር ጠርቶሃል ወንድሜ። እግዚአብሔር ከጠራ በኋላ ጠርቶ ዝም አይልም። በመጥራቱ ከተስማማ፣ እግዚአብሔር ጠርቶኛል ብለን ካመንን፣ እግዚአብሔር በትክክል ከዛ ከጨለማው፣ ከዛ ከኃጢአት ሰፈር፣ ከዛ ከጥንቆላ ሰፈር፣ ከዛ ክፉ ስራ ከሞላበት ሰፈር እግዚአብሔር ጠርቶኛል ብለን ካመንን፣ እግዚአብሔር ጠርቶ ብቻ ዝም አይልም። ምን ያደርጋል ካላችሁ፣ እግዚአብሔር ከጠራ በኋላ ይባርካል። ኢየሱስ ክርስቶስ ጌታ ነው። አብርሃምን ምን አረኩት አለ? ጠራሁት። ከዛስ ባረኩት አለ። አያችሁ፣ እግዚአብሔር አብርሃምን ባረከው። ሲጠራው ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ እባርካለሁ ነው ያለ። እግዚአብሔር ለእርግማን፣ ለፍርድ፣ ለቁጣ፣ ለኩነኔ አይጠራ። እግዚአብሔር ሲጠራ ሊባርከን ነው የሚጠራው። እግዚአብሔር አዳምን በፈጠረው ቀን ባረከው ነው የሚለው። በመጀመሪያ ከእግዚአብሔር አፍ ቃል የወጣው ለአዳም የበረከት ቃል። እግዚአብሔር ከፈጠረን፣ ከጠራን፣ ከመረጠን በኋላ የሚቀጥለው የእሱ ድርሻ ምንድን ነው? መባረክ ነው። እግዚአብሔር አይምሯችንን ይባርካል፣ ጤናችንን ይባርካል፣ መንፈሳዊ ሕይወታችንን ይባርካል፣ ኑሯችንን ይባርካል፣ ስራችንን ይባርካል፣ ልጆቻችንን ይባርካል፣ ትዳራችንን ይባርካል። ለመባረክ የተጠራ ትውልድ ነን። ኢየሱስ ክርስቶስ ጌታ ነው። ለመባረክ በቃ መመረጣችሁን ካመናችሁ እግዚአብሔር ለበረከት ጠርቷችኋል። አብርሃም እግዚአብሔር ሲጠራው የ75 ዓመት ሰው ነበር። ይኸውላችሁ
እግዚአብሔር ሲባርከው ሲባረክ በልጅ ሲባረክ 125 ዓመት ቆይቶ ነው የተባረከው። በመጨረሻ እግዚአብሔር አብርሃምን በሁሉ ባረከው ይላል። በሁሉ ምዕራፍ 24 ቁጥር 1 ላይ ዘፍጥረት ላይ እግዚአብሔር አብርሃምን በሁሉ ባረከው ይላል። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ በልጅ ባረከው፣ በቃ በዕድሜ ባረከው፣ በሀብት ባረከው፣ ልጆችን በመስጠት ባረከው። እግዚአብሔር በሁሉ አበዛው፣ አትረፈረፈው። እንደ ሰማይ ከዋክብት እንደ ምድር አሸዋ እንዳለው። ዛሬ እኮ እኔና እናንተ እንኳን የአብርሃም ልጆች ነው የምንባለው። እግዚአብሔር ይጠራል። አንድ ከጠራ በኋላ እግዚአብሔር ይባርካል። ሁለት ከባረከ በኋላ እግዚአብሔር ያበዛል። ሶስት እነዚህ ሶስት የእግዚአብሔር ባህሪዎች ናቸው። ኢየሱስ ክርስቶስ ጌታ ነው። እነዚህ ነገሮች ግን ለማን ነው የሚሆነው ካላችሁ፣ አሁን ለነገርኳችሁ ነው። እነማን ናቸው ካላችሁ፣ ጽድቅን የምትከተሉ እግዚአብሔርን ለምትሹ ሰዎች እግዚአብሔር ያዘጋጀው በረከት አለ። እግዚአብሔር ያዘጋጀው መብዛት አለ። እግዚአብሔር ያዘጋጀው የኛ ድርሻ እሱም መፈለግ ነው። አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ የሚለው ለዚህ የእግዚአብሔርን መንግስትና ጽድቁን የሚፈልግ ጄኔሬሽን ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን መንግስትና ጽድቁን የሚፈልግ ጄኔሬሽን ትልቅ ነገር በህይወት ይሆናል፣ ይባረካል። አንተ ጤናህም ይባረካል፣ ህይወት ይባረካል፣ ኑሮ ይባረካል። እርግማን ከቤት ላይ ይሰበራል፣ ከዘር ላይ ይሰበራል። ብኩንነት ከህይወት ላይ ይሰበራል። ባዶነት፣ መቆዘብ፣ ማልቀስ፣ መጨነቅ፣ ተስፋ መቁረጥ እግዚአብሔርን ይዞ አይፈቀድም። ሩም የለውም። እግዚአብሔር መንፈስ ያለበት ሰው ህይወት ውስጥ በቃ መቆዘብ፣ ማጉረምረም፣ መጨነቅ፣ ማልቀስ ሩም የለውም። በቃ ቦታ ኖ ስፔስ ቦታ የለው። እግዚአብሔር አይፈቅድም። እግዚአብሔር የጠራን ሊባርከን፣ እግዚአብሔር የጠራን ሊያከብረን ነው። እግዚአብሔር የጠራን ሊያበዛን ነው። እግዚአብሔር የጠራን ሊያትረፈርፈን ነው። እግዚአብሔር የጠራን ክብሩን በእኛ ላይ ሊገልጥ ነው። ክብር ለኢየሱስ ይሁን። ስለዚህ ምን እናድርግ? ጽድቅን እንከተል። ምን እናድርግ? እግዚአብሔርን እንፈልገው። ምን እናድርግ? ከፈቃዱ ጋር እንስማማ። ምን እናድርግ? ቃሉን ሁል ጊዜ በልባችን እናኑር። ምን እናድርግ? እንጸልይ። ምን እናድርግ? ከእግዚአብሔር ጋር ከእግዚአብሔር ሕዝቦች ጋር ኅብረት እናድርግ። ምን እናድርግ? እንታዘዘው። ምን እናድርግ? እግዚአብሔርን እንፍራው። በእንደዚህ አይነት ሕይወት ውስጥ ላላችሁን ያው እንጸልያለን። እግዚአብሔር መርጦኛል፣ ጠርቶኛል የምትሉ እንደ አብርሃም ተጠርቻለሁ ግን በሕይወቴ በረከት የለም ለምትሉ እግዚአብሔር አሁን የበረከቱን ዝናብ ያዘንባል። በጌታ በኢየሱስ ክርስቶስ ስም እርግጠኛ ሆኜ ከየት በኩል እንደሆነ የማታውቁት ዝናብ፣ የበረከት ምንጭ ከላይም ከምድርም እግዚአብሔር ያመጣል። ለምን? በቃ ተጽፏል። ጽድቁን ስትከተሉ ሁሉ ይጨምራል ስለሚል ተጽፏል። ስለተጻፈ እግዚአብሔር ይህንን በእኛ ህይወት ላይ ያደርጋል። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። ስለዚህ ልጸልይላችሁ ነው። አሁን ሁላችሁ ይህን ቃል የሰማችሁ የተጠራሁት ልባረክ ነው ብላችሁ ነው። እግዚአብሔር የጠራኝ ሰይጣን ስማ ልባረክ ነው። እግዚአብሔር የጠራኝ ልቆዝም አይደለም። እግዚአብሔር የጠራኝ ተስፋ ልቆርጥ አይደለም። እግዚአብሔር የጠራኝ ለጨለማ ለሐዘን አይደለም። እግዚአብሔር የጠራኝ ለበረከት ነው። እኔ ህይወቴ ይባረካል። እጆቼ የሚነኩት ሁሉ ይባረካሉ። እግሮቼ የሚረግጡት ሁሉ ይባረካሉ። እማስበው ሐሳብ ሁሉ ይባረካል። የምሰራው ስራ ሁሉ ይባረካል። የማገለግለው አገልግሎት ሁሉ እግዚአብሔር ይባርከዋል። ኢየሱስ ክርስቶስ ጌታ ነው። ይህንን እግዚአብሔር ያደርጋል። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ይህን ድምፅ እየሰማችሁ ያላችሁ የእግዚአብሔር ቤተሰቦች አሁን ለበረከት ጸልይላችኋል። ለበረከት በቃ አንድ ጸሎት እንድትጸልዩ ነው። ተጠርቻለሁ የምትሉ እንደ አብርሃም እግዚአብሔር ጠርቶኛል። ከዓለም ከሰይጣን አሰራር፣ ከጥንቆላ፣ ከመተት፣ ከጨለማው ዓለም ወጥቼ
የኢየሱስ ክርስቶስን ድምፅ ሰምቼ እሱን አምኜ በልቤ ተቀብያለሁ፣ የእግዚአብሔር ልጅ ሆኛለሁ የምትሉ አሁን በረከት ወደ እናንተ ይታዘዛል፣ ይመጣል። ምክንያቱም መጽሐፍ ቅዱስ በረከት በጻድቅ ራስ ላይ ነው ይላል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር በረከት ወደ እናንተ እንዲመጣ ጸልያለሁ። ኢየሱስ ያድናል። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አባቶ አመሰግናለሁ፣ አመሰግናለሁ። አንተን እባርካለሁ፣ ስምህን አከብራለሁ። ለስምህ ክብር ይሁን፣ ለታላቅነት ክብር ይሁን፣ ለገናናነት ክብር ይሁን። እንዳንተ ያለ አምላክ ስለሌለ፣ እንዳንተ ያለ ጌታ ስለሌለ አመሰግናለሁ። እግዚአብሔር ሆይ አመሰግናለሁ። በዚህ ሰዓት በኢየሱስ ስም ልጆችን የያዘ እርግማን በጌታ በኢየሱስ ስም የተሰበረው ይህንን ድምፅ እየሰሙላሉ፣ አሁንም እየሰሙላሉ፣ በኋላም ለሚሰሙት ጸልያለሁ። የትኛውም በሕይወታቸው ላይ ያለ እርግማን እንዲሰበር፣ ቀንበር እንዲሰበር፣ እስራት እንዲበጣጠስ፣ የትኛውም የጨለማ ጉልበትና ኃይል እንዲነቃቅ በኢየሱስ ክርስቶስ ስም ጸለይኩ። በጌታ በኢየሱስ ስም ቀንበር ይሰበር፣ እስራት ይበጣጠስ፣ የትኛውም የጨለማ ጉልበት ከላያቸው ላይ ይነቃቅ። ሮፓካሳ ፕሬዲያ እንደ መጋረጃ የእናንተን በረከት እንዳታዩ የተጋረደ ቬል አያለው። በቃ እግዚአብሔር ሲገፋው እንደ መጋረጃ አይኖቻችሁ ከበረከታችሁ ጋር እንዳይገናኝ፣ እጃችሁ በረከታችሁን እንዳይዝ፣ እግራችሁ ወደ በረከታችሁ እንዳይሄድ እንደ መጋረጃ የተጋረደ ነገር አሁን በኢየሱስ ስም ከእያንዳንዳችን ላይ ተገፈፈ። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ጸለይኩ። አዎ በጌታ በኢየሱስ ስም ከበረከት ጋር እንድትገናኝ ወንድሜ፣ ከበረከትሽ ጋር እንድትገናኝ እህት አሁን እኔ ጸለይኩ በጌታ በኢየሱስ ስም። የስ በናዝሬቱ ጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ለበረከት የተጠራ ትውልድ ነው። ለበረከት የተጠራ ትውልድ ነው። ለመውረስ የተጠራ ትውልድ ነው። አንተ ክፉ በረከታቸውን ልቀቅ፣ ልቀቅ በጌታ በኢየሱስ ክርስቶስ። ዛሬ የእግዚአብሔር በረከት በጌታ በኢየሱስ ስም ወደ እናንተ ይመጣል። የተያዘባችሁን ነገር ሁሉ የሚያስለቅቅ እግዚአብሔርን ኃይል ጠርቻለሁ። ከበረከታችሁ ጋር መገናኘት ይሆናል። ከበረከታችሁ ጋር እግዚአብሔር ጠርቶሃላ፣ ጠራሁት አለ፣ ባረኩት ነው የሚለው። ይኸው በኢየሱስ ስም ለአብርሃም የመጣው በረከት ከአብርሃም ጋር እንደተገናኘ እግዚአብሔር አብርሃምን በሁሉ ባረከው እንደሚል በኢየሱስ ስም በሁሉ ትባረኩ ዘንድ ጸለይኩ። ወደ በረከታችሁ አስገባችሁ። ግቡ ወደ በረከታችሁ። እግዚአብሔር ወዳዘጋጀላችሁ ርስት ውረሱ በጌታ በኢየሱስ። ውረሱ በጌታ በኢየሱስ። ውረሱ በጌታ በኢየሱስ። ውረሱ በጌታ በኢየሱስ። ከበረከታችሁ ጋር መገናኘት ይሁንላችሁ። ከበረከታችሁ ጋር መያያዝ ይሁንላችሁ። የእግዚአብሔር በረከት ቤታችሁን፣ ሕይወታችሁን፣ የእናንተ የሆነውን ነገር ሁሉ ይሙላው። ኦ መንፈስ ቅዱስ አመሰግናለሁ። በእምነት እጄን እጭናለሁ በእነሱ ላይ በኢየሱስ ክርስቶስ ስም፣ በእኔም ላይ ይህን ድምፅ እየሰሙ ባሉ ሁሉ ላይ አዳዲስ የበረከት ዝናብ፣ አዳዲስ የበረከት ዝናብ፣ አንዱን በረከት ሳይጨርሱ ሌላ በረከት፣ አንዱን በረከት ሳይጨርሱ ሌላ በረከት በኢየሱስ ክርስቶስ ስም እንዲመጣ ጸለይኩ። የበረከት ምንጭ እንዲፈልቅላቸው ዋካፕራሳዲያስ አንዳንዶች ከበረከት ወደ በረከት፣ ከበረከት ወደ በረከት ስንገባ ያለ በጌታ በኢየሱስ ስም ይህ በላያችሁ ላይ ካባ 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 የክብር ካባ የደረቡ ሰዎች አያለው። እዚህኛ መካከል ምንድን ነው ጌታ የሰለው? ከአንድ በረከት ወደ ሌላ በረከት፣ አንዱን በረከት አጣጥማችሁ ሳትጨርሱ ወደ ሌላ በረከት፣ ያንን በረከት አጣጥማችሁ ሳትጨርሱ በጣም ሶስት ካባ የለበሱ ሰዎችን ነው መንፈስ ቅዱስ ያሳየን። እግዚአብሔር እንዲህ ይለኛል፣ ከበረከት ወደ በረከት፣ ከበረከት ወደ በረከት አስገባችኋለሁ ይለኛል። ምን እንደሆነ አላውቅም። ከባድን በላያችሁ ላይ ደርበው ማያቸው ሰዎች አሉ። በኢየሱስ ክርስቶስም የክብር ካባ ነው ማየው፣ የበረከት ካባ ነው ማየው። ዮሴፍ አባቱ ያለበሰው አይነት ካባ አያል። ሃሌሉያ! ኢየሱስ ክርስቶስ ጌታ።
መርዶኪዎስ ንጉሱ ያለበሰው አይነት ካባ ነው ማየው። ይሄ ካባ ግን የሚለየው ምንድነው? የበረከት አንድ በረከት አይደለም፣ ሁለት አይደለም፣ ሶስት በረከት አንዱ ሳያልቅ አመስግናችሁ ሳትጨርሱ ለእግዚአብሔር ክብር ሰጣችሁ ተገርማችሁ ሳትጨርሱ በበረከት ላይ በረከት ወደ እናንተ ሲገባ አያለሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከበረከቱ ጋር ሲያገናኛችሁ አያለሁ። ከበረከቱ ጋር ሲያገናኛችሁ አያለሁ። ከበረከቱ ጋር ሲያገናኛችሁ አያለሁ። ከበረከቱ ጋር ሲያገናኛችሁ አያለሁ። ኢየሱስ ክርስቶስ ጌታ ነው። ከበረከቱ ጋር እግዚአብሔር ሲያገናኛችሁ አያለሁ። ከበረከቱ ጋር ሲያገናኛችሁ አያለሁ። ከበረከቱ ጋር ሲያገናኛችሁ አያለሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብር ለእግዚአብሔር ለአምላካችን ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። ቅዱሳን እንቀጥላለን ይህንን ጸሎት። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ከሁላችንም ጋር ይሁን። ክብር ለእግዚአብሔር ይሁን። ትንሽ ተቋርጦ ነበር። አይ ቲንክ ድምፄ ያለ ፒክቸር መሰለኝ ተቋርጦ የነበረው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ኢየሱስ ጌታ ነው። ጌታን እጅግ አድርገን እናመሰግናለን። አሁን በዚህ በላይቭ ያላችሁ ሁላችሁንም ጌታ ኢየሱስ ይባርካችሁ። ብዙዎች እማውቃችሁ ናችሁ። ስለ እናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። የእግዚአብሔር ስም የተባረከ ይሁን። ጸልዬላችኋለሁ። እርግጠኛውን የምነግራችሁ የእግዚአብሔር በረከት ወደ እናንተ ይመጣል። አርፍዳችሁ ለመጣችሁ ሰዎች ትንቢተ ኢሳይያስ ምዕራፍ 51 ቁጥር 1 እና 2 ያነበብነው እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ እያለ ነው የሚናገረው። ስሙኝ ይላል። ስሙኝ፣ እግዚአብሔር ስሙ ይላል። ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙ። አብርሃም እንደናንተ ጽድቅን የሚከተል ሰው ነበር። አንድ ብቻውን ባለ ጊዜ ጠራሁት፣ ባረኩት፣ አበዛሁት አለ እግዚአብሔር። እግዚአብሔር አንድ ብቻችንን ሆነን ይጠራናል። ከዛ ምን ያደርገናል? ይባርከናል፣ ያበዛናል። የአብርሃም አምላክ የእኛም አምላክ ነው። ለዚህ አባቶቻችን ጸልዩ የአብርሃም የይስሐቅ የያዕቆብ አምላክ የሚሉ ኪዳን ስለሆነ፣ ስለዚህ እርግጠኛውን ልንገራችሁ ኢሳይያስ 51 ቁጥር 1 እና 2 ለአብርሃም ብቻ ሳይሆን ለእኛም የተገባ ኮቨናንት ነው፣ ኪዳን። አንድ ብቻህን ሳለ የጠራህ ይባርካል። በህይወት በመንፈሳዊ በምድራዊ በረከት ይባርካል፣ ያበዛል። እግዚአብሔር ዳርቻን ያበዛል። በግራና በቀኝ ትስፋፋል። በህይወት ትበዛል፣ በሰላም ትበዛል፣ በደስታ ትበዛል፣ በበረከት ትበዛል፣ በስኬት ትበዛል። ይህ የእግዚአብሔር ፕሮግራም የእግዚአብሔር አጀንዳ ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን እነግራችኋለሁ። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ቅዱሳን በዚህ ቃል ተጽናኑ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከኛ ጋር አለ። ጸልይላችኋለሁ። የስ ዮርዳኖስ ጌታ ኢየሱስ ይባርክሽ። እንደ ድሮ እግዚአብሔር ይባርክሽ። ጥቅሱን እየላከችልን ያለው የስ ጥቅሱ ተለጥፎላችኋል እዚህ ላይ ኢሳይያስ 51 1 እና 2 ጌታ ይባርክሽ። እግዚአብሔር ይባርካችሁ። እንትን ስልኬ በደንብ ቶሎ ቶሎ አያመጣልኝ ኮሜንት ለማየት ለዛ ነው የተቸገርኩት። አሁን ገና ነው ያየሁት እና እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ጸጋና ሰላም ይብዛላችሁ። ቴንክ ዩ ፎር ኤቭሪቲንግ። እንቀጥላለን። እግዚአብሔር ይባርካችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ጌታ ነው።